It's too much. አተ ምንድን ነው ቆሞ አተ ተሳፈፈኩ ኤይ ዮ አይበቀን ቆይ ልንገረው እንለፍ ግዴታ ዞሬ እንመለሰው እሺ ነው አዶኔ አይበቃ ረጋ ብለን እንለፍ እንደው ባቸው ነጮች አሁን እኮ እና so this is as you can see ምን ገባኝ አንገቱ ይረዝማል እኔ እቺ ያለፍኩ ጀግና አይደለም እኔ አይደለም ካላለፍ አታይ ስትጠገው ይቆማል አታይ ይዘገነናል ለምን ይፈቀድለታል ግን ዘሎ ይወጣው እኔ ምን አውቃለሁ መብረር ባይችሉና እሱ ብቻ በሆነ መንገድ አግኝቶ ሾልኮ ወዩ ና እንጂ እንለፍ እንዴ ናሽ አንተ ለኔ ቅረጽ ግዴለኝ እኔ ቅረጽ አንተ ጀግና ነህ አኩራይ እስኪ ዮኒ ላክ ነው አይ ጀግና አታስመስል ምስኪን እኔ እስኪ ታልፈዋል አታልፈው እስኪ ዝም ብለህ ለፍ አታስበርግደው ምንድነው ሂደ አታስበርግ ዝም ብለህ ለፍ ነገር አትፈልገው ያውቃል ፋይዞ እንዴ አርመጣ እዚህ ጋር እንዴ ወፍሮ ምን ያለው እዛ ጋር ሮጠን እንለፍ እሺ እንዴ ሮጠን ማለፍ ምን ያመጣል ሮጠን እንለፍ አንድ ብናስበረግደው በጣምስ ማረም በእናትህ አረ እየቆመ ነው እናቴ አየናደለ እንዴ አየናደለ ምን እየፈከረብን ነው ፈከረ ና ላጥ አይ እናንተ በዚህ ይሰውዬ አዶን ጋር የቆጠረው ዶንት ኬር አባውት ኦ ሼር ቴንክ ዩ ሶ ማች ሺት አይ እና ይሄ ካላለፍ ነው ወንዶች አይደለም ምን እናንተ በጥራቃ እንትን ነው ሴትም ታልፋለች ግን በቃ በጥራቃ እንትን ነው አይዞህ ምንድነው ነው አላሰለፍኩም በርጠሜስ ተረጋጋ ችግር የለውም እንለፍ ይኸው የራስ ህይወት እየኖረ እኮ ነው እኛም የራሳችን ህይወት ነው ይኸው ሲገተር ተገተር ሰላም ባቡል ኸይር ነን እንደምን አላችሁ ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው ስለዚህ የኔ ዓላማ ምንድነው በ6 ሰዓት ውስጥ እንድናስገባው እኔ ራሴ በየ2 ቀኑ 100,000 ፎሎወር ያደኩኝ ነው ይሄው ራምዚን ሪል ስቴት ደግሞ 1 ሚሊዮን ማስገባት አያቅታችሁም ጋይስ ስለዚህ በ6 ሰዓት ውስጥ 1 ሚሊዮን እናስገባቸው ባቡል ኸይር ደግሞ 500,000 ፎሎወር እናስገባቸው ከዚህ በታች የሚቀጥሉ ቪዲዮዎች አሉ ያው ቀጣይ ቪዲዮ ይጫኑ የሚላለ ስለ ባቡል ኸይር ማወቅ ከፈለጋችሁ እነሱ ቪዲዮዎች እዩዋቸው ያው ታኩሬ መታለች እንደምትመለከቱት ታኩሬ የምትለው ነገር አለ ያው ቦታው ላይ አስቀምጥ ብዬ ኤኒዌይስ ቴንክ ዩ ሶ ማች ፎሎ ማድረግ እንዳትረሱ ላይቭም ይገባሉ ወደ ባቡል ታጋረጋቸዋለሁ ከዚህ በታች ማለት ነው ግቡና ጊፍት መስጠት ከፈለጋችሁ መስጠት ትችላላችሁ ተከታተሏቸው ጋይስ እንወዳቸዋለን ኢንሻአላህ ይሳካ ኢንሻአላህ ይታባት ኢንሻአላህ ጸዴ ባም አሁን ደግሞ የሚያማምሩ ወፎች ላሳያችሁ ነው እንግባ አሁን በጣም ደስ የሚለው ዋው አረ በጣም ደስ የሚለው እንዴ መቶ ቢነክሱንስ እኛም ከነሱ ውስጥ ነን ያ ትነክሳለህ አንተም እንዴ ሰው አይደለም ወይ የኛ ግርግቦች አሉ እንዴ ነው እዚህ ለምደዋል አንተ አይወጡም አዎ እንዴ ታርገው ይወጣል ወዴትም ነው ወዴትም በጣም ደስ የሚለው አስዋል እዚህ ቁጭ ማለት ከነሱ ጋር በቃ ሰላም በጣምስ ተሳይም ግን ጭንቀት የለም እዚህ እናት ጭንቀት ምንም የለም በቃ ከዓለማዊ ህይወት ትርቃለህ እዚህ ቁጭ ትላለህ ምን አለበት በቃ ምግብ መብላት ብናቆምና ውሃ መጠጣት ምግብ መብላት አያስፈልገንም ልብስ መልበስ አያስፈልግ ሁሉም ነገር በቃ እዚህ ቁጭ ትላለህ ከዚህ ተፈጥሮ ጋር አትፈልግም እንደዛ አንዴ ፈልጋታ በቃ ዝም ብለህ ማአት ጭንቀቶች የምታጎድል ነው የሚመስለው ማአት ስማ በጣም ደስ ይላል ማለት ነው እዚህ ጋር ገብተን ቁጭ ማለት አንችልም ትችላለህ እዚሁ ከዛ ትታሰራለህ ቀላል ኤቭሪቲንግ ቀላል ምን ታሰር ይመስላል እዚህ ጋር ከገባ
አላውቅም። ውጡ ነው የምንባለው። ወይ ሲያማምሩ እርግቦች ነጭ እርግብ ነበር እንድሮ። አሁን እንግዲህ የበርጠሜስ ጓደኞች ላሳያችሁ ነው። ምን ይቀልድ ነው ቀልድ እንደዚህ ይቀልድ እንደ አቁም አላት። ተመልክታችሁ ነይ እናት አይ እናት ምን በላ እናት እስቱ ሴት እኮ ነው ቱ ፐርሰናል ሆነ። አይ ከማን እንዴ ነዘር ልማ አንተ በጣም ኢጎ ያለባቸው ኢጎይስቲክ ናቸው። ብቻችን ሆነን ሁሉ መሆን ታውቃለህ። ህዝብ እንደመጣን ያፈሰ እንደዚህ ታብ አሎ አሁን ተስፋ ቆረጥክ እንዴት ነው ያየ ነገ ያለ አረ ገላ መጣች። ነይ እናት እንኪ እንዴ ስማንስ ቅዱስ አየች አየች። ምንድነው እያለች ነው እንዴ? ምን እያልክ ነው? ይምቢ እስኪ ድገሞ ይምቢ ሰጠሁሽ ልቤ እንኪ እኮ ጋይስ እንዴት ናችሁ? ለነጻነት እንግዲህ አዲስ ማናጀር አግኝተንላታል። ይሄው ማናጀሩም አሁን እየደወልኩለት ነው። በስልክ አወራዋለሁ። ነጻነትን የሚያናግራታል ማለት ነው። ሄሎ ወዬ ወንድሜ እንዴት ነህ? አለን እኔ አባት። እስኪ ነጻነትን አናገረት። ይሄው ከጎን ያለች። እሺ ሄሎ ሰላም ነው? ነፂ እንዴት ነሽ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሰላም ነው? ሰላም ነው እግዚአብሔር ይመስገን። ከአዶኒ ጋር እንግዲህ በደንብ አውርተናል ስላንቺ። እሺ እኔ ያለውን ነገር ማኔጅ አደርግሻለሁ። አጠቃላይ አሁን ባንዳችን ዋዜማና አድዋ ባንድ የሚባሉ ባንዶች አሉንና እዛ ባንድ ላይ ተቀላቀይና ከዛ ከባንዶች ጋር ተለማምደሽ በቃ የሚያስፈልገው ነገር እንዳለ እኔም ያው ማናጀር ለመሆን ቃል እገባለሁ። በዚህ አጋጣሚ ብዙ ነገሮችን እናወራለን። እሺ አመሰግናለሁ በጣም። እሺ እንገናኛለን በቅርቡ። ስራዎቻችንን እንጀምራለን በስቴፕ ባይ ስቴፕ ያሉትን ነገሮች እያስኬድን ወደፊት ትልቅ ነገሮችን አብረን እንሰራለን። እሺ አመሰግናለሁ። ቴንክ ዩ ነባት። ጋይስ እንግዲህ ዊ ዲድ ኢት። ነጻነት ይኸው ወደ ባንድ ልትገባ ነው። ማናጀር ማግኝታለች። ይህ ማለት ፐርፎርም ታደርጋለች፣ ወደ ስቴጅ እየወጣች ማለት ነው። ትጋብዘናለች በደንብ አርጋኛንም አይደል እንዴ? ትጋብዝኛለሽ? አረ ጋብዛለሁ። ዲሻ ቦይስ ትጋብዛችኋለሽ? አረ ጋብዛችኋለሁ። በቃ ሰብስባ በደንብ አርጋ ትጋብዘናለች። የሚገርም ምግብ ማለት ነው። ስካይላይት ሆቴል። ስካይላይት ውድ ነው። ሀብታም ስለምትሆኝ ምን ችግር አለው? እሺ በቃ አሪፍ። አሁን ደግሞ የኢትዮጵያ ነጭ አንበሳ እናያለን። የኢትዮጵያ ነው የሚመስለው። የኢትዮጵያ ነው። ግብዳ ግንግድ። እስማ አንተ ምንድነው የሚያስበላው? የት አለ? እዛ ጋር አለ። ምንድነው የሚያስበላቸው? ዮ አንተ ምንድነው የሚያክለው? እስማ እንዴ ቀሰቀስኩት። የት አለ? እዛ ጋር መጣ። ና በቃ እየመጣ ሰለቻቸው። በቃ ሰልችቷል። ሰለቻቸው። በቃ ምን ይላል? ስልችት ነው ያላቸው በጣም እጭ ምን ያለ። ሶስተኛ አንበሳም አለ እዚህ። የት አለ? ሶስት ናቸው። አዎ አንተ ሲያማምሩ ደግሞ በቃ አሁን እዚህ ኮክ ሰው መዝለል ይችላል። ፕሮቴክት ማድረግ አለበት ይሄ ነገር። አሁን እዚህ ከዘለልክ ምን ይተሳሰብ? ሞት ማርያም ሮጠህም ማምለጥ አትችልም። ዴድ ምንም ማምለጥ አትችልም። ሮጠህ ደን ና ሌላም ነገር ላሳይ። እሺ የኢትዮጵያ አቦ ሸማኔ ምን ይመስላል? ወይም ደግሞ ቺታ ተብሎ ይጠራል። ሄሎ ዴም እንዴ አየን በጣም አተ በስመ አብ ሄሎ
እንዴት ነው ድምጻቸው? ዝም ብለህ አጓራ። አሁን አይገልህም? ከገባህ አይገልህም? ተደባድበህ ከዚህ ጋር ማሸነፍ ትችላለህ? ትችላለህ ወይስ አትችልም? አይ ኖ ላይክ ማነቅ ትችላለህ አንገቱ ወይስ ይገላል? ይገላል እንጂ ስንት ሰከንድ ይፈጅብሃል? ፈጣን እኮ ነው። ደብረዋል። ለምዶታል፣ ሰልችቶታል። እያደረቀው እዚህ እንዳለ ሁሉ እየመጣ ቦቦ አባ ነው ያልከው? ያው ነው በያ ብራዘር በያ እኮ ነው በያ ሰላም በጣም አለን እንዴት ነሽ? አዎ አላውቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። በጣም ደስ ይላል የምታደርጉት ነገር። ሃይ ሰላም ሰላም ሃይ ሃይ ሰላም ቴንክ ዩ እኔም ደስ ብሎኛል ስለመጣ ሃይ ሰላም ሰላም ሃይ አሁን ደስ የሚሉት ማርያም በጣም ደስ ይላል። እንደውም አሁን በጣም ሰዎች ከሄዱ በኋላ ነው የመጣው። ወላሂ እንደዚህ ፓርት 4-5 ወጥቷል። ዋው ዋው እሺ በጣም ደስ ይላል። ሰላም ሰላም ዋው ኢትስ ቢዩቲፉል ስለመጣው በጣም ደስ ብሎኛል ከውስጤ በጣም ሃይ እንደምን አላችሁ? ሰላም ነው? ሰላም አለይኩም ነው። ሰላም አለይኩም አፊ ላስጎብኝ። ሰላም ጋይስ ወደ ባቡል ኸይር የበጎ አድራጎት ድርጅት መጥተናል። እንግዲህ አላማቸው 1 ሚሊዮን ማድረስ ነው። ራምዚን ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን። በእርግጠኝነት እነሱም ሽልማታቸው እንደሚያገኙ 100% ኮንፊደንት ነኝ፣ በእናንተ ስለምተማመን ማለት ነው። አሁን ከየት ነው የምንጀምረው? እንዴት ናችሁ? ባይዞ ሰላም ነው? ያው ቀረጻ እንደምን አለ ሰላም ነው ወይ? ያው ተያይተን ነበር ዝም ብለን ለካሜራው ለቀረጻው ነው ሰላም ነው። እሺ ዋው ሃይ እናት እንዴት ነሽ? ኡይ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። እንዴት ነው ወንድሜ? እሺ ሰላም ናችሁ? እንዴት ነው? አለን ኦ ቴንክ ዩ ሶ ማች። እንዴት ናችሁ? ባቡል ኸይር ስለመጣው በጣም ደስ ብሎኛል። እሺ ዋው አለና እንዴት ነሽ? ሰላም ነው? ዋው